ሻዴ ግን ላንቺ ብዬ ነው። እሺ ነገ ከነገ ወዲያ ግን አልቆይም፣ እወጣለሁ። እሺ ዴቭ፣ እኔም አላስገድድም። ከዚህ በኋላ ግን አዳ ያለች ብለህ ሳይሆን እራስ ወደና ፈቅደ ነው መውጣት ያለብን። እሺ በቃ እኔ ልሸኝሽ። እሺ ዴቭ። ወይኔ ቆንጆ፣ የሰጠኝ አሻንጉሊት ጠፋች እና ተጣሪያ ስም አልወጣሽላት? በቃ ቀለድክ? እሺ ልፈልግልሽ በቃ። ቆይ ግን አንቺ ስጦታ እንደዚህ ነው የምታየው? እንዴት? ይኸው እንደዚህ ነው። የት እንዳስቀመጥሽው እራሱ አታውቂም። ሳይሆን ታዲያ እንዴት ነው? ይኸው እያየሁሽ አይደል? ወዴት እንደወረወርሽው እራሱ አታውቂም። ያስቀመጥኩበትን ቦታ አወቅኩት። እትዬ እንዳያዩት እኮ ደብቄው ነበር። እሺ እኔ በቃ ልውጣ። ግን ስንወጣ እትዬ አሻንጉሊቱን ቢያዩትስ? ለምን አባባ ከሰሞኑ እንዳይፈጠር ተቀየሰ። ደግሞ ምን ይፈጠራል? ፈራ እንዴ? ሲጀምር ለምን ፈራለሁ? አንቺ አትናገሪ እና አባባ ሳይሰማ ይዘህ ልጠፋ ነው እንዳሰብክ እንዴ? ግድ ነው። ምኑ ነው ግድ? መቼስ ከአባባ ፊት ለፊት አታጋፍጭኝ። እና ማን ሊጋፈጥልህ ነው? መቼስ እኔ ልጅ ለልጄ ብዬ አልሄድም። አረ አባባ እኮ መቼም አይፈቅድም። አቦ ይፈቅድልሃል፣ አታስብ። እሱ ለእኔ ተወው። ልታገቢኝ ወሰንሽ? አዎ አገባለሁ ኪንጎ፣ እንዳታስብ። አንቺ እኮ አታፍሪም። ኪንጎን በግድ ካላገባሽኝ ብሎ ያገባሁት ያለሽ እና እንደዛ አይደል እንዴ? በቃ ጨርሻለሁ። ስለነበረን ቆይታ በጣም አመሰግናለሁ። አደይ ልትሄጂ ነው? እማዬ አሻንጉሊቴ። የምን አሻንጉሊት? ይሄ የኔ አሻንጉሊት ነው። ቆይ አንቺ ትንሽ አታፍሪ? ከኔ ወሰድሽውን አሻንጉሊት እዚህ ድረስ ይዘሽ ስትመጪ። ፍቅር ምንድን ነው የምትይው? ዴቭ ይሄ አሻንጉሊት የኔ ነው። ፍቅር አትጃጃይ። አሻንጉሊቱ የሷ ነው። አንተ የሷ መሆኑን በምን እርግጠኛ ሆንክ? አደይ አሻንጉሊቱ የማን ነው? የኔ ነው። አንቺ ከመምጣትሽ በፊት ስለ አሻንጉሊት እያወራችልኝ ነበር። ጠፍተዋል እያለች ነበር። አሁን መልሽላት። አረ የኔ ነው አይደል? አዎ እታለም ፍቅር እየዋሸች። አንተ በምን እርግጠኛ ሆንክ? አደይን ስለምትወዳት እሷም ስለምትወድ የፍቅር መግለጫ አሻንጉሊት ሰጥተሃታል? በቃ ልሂድ። ቆይ ወዴት ነው የምትሄጂው? መች ጨረስንና አሻንጉሊቱ ስጫት። የራሴ ነው። ለማንም አልሰጥም። ወዴት ነው? ወዴት? አደይ ልከተላት። በቃ ለዚህ ነው መንገድ ላይ ለመቀመጥ ነው ቤቱ የሚያስጠላ። ምን ላድርግ ታዲያ? ለሊ የመጣው ከእስር ቤት መሆኑን አትርሺ። እሱ ሰው ልክ ነው። አክስትሽ ግን ቆይ እስካሁን ምንሽ? ከአንቺ ከቀማቸው ቤት ውጭ ሌላ ቤት የላትም እንዴ? የላቸውም። ታዲያ በዚህ አይነት አትወጣማ። ወዳ ነው የምትወጣው፣ ግን የት እንደምትገባ አላውቅም። ኧረ እያሰብሽላት ባልሆነ። አይ ከዚህ በኋላ ነው አያገባኝም። የፈለገችው መሆን ትችላለች። እኔ ያኔ የት ወደቅሽ፣ የት ነው ያለሽው፣ በላሽ ወይስ ጠጣሽ ያለኝ ማንም ሰው አልነበረም። እና አሁን እየተበቀልሻት ነው? አዎ ለእያንዳንዱ ነገር ዋጋ መክፈል አለባት። ያሳለፍኩትን 7 ዓመታት እንዴትና በምን ሁኔታ እንዳሳለፍኩ ሲገባት ነው ይቅርታ የምትጠይቀኝ። ይቅርታ እንድጠይቅሽ ትፈልጊያለሽ? እንግዲህ ከልቧ ከተጸጸተች ምን አለ? ከይቅርታ የበለጠ እኮ ምንም ነገር የለም። አይ ለሊ፣ አንቺም እንደ ጓደኛሽ ነሽ ማለት ነው። ከተካሰሻት በኋላ የምን ይቅርታ ነው? ምናልባት ከተጸጸቱ ሻውን የት ሄደህ ነው የሚባለው? ችግር አለባኝ እኮ እኔ እኮ እንዴ ቆይ ማነው እንደዚህ ያደረገው? አሹ ዳይመንድ ምንድን ነው? ሰላም ጤና ይስጥልኝ የዚህ ቻናል ተከታታዮች፣ እንዴት ቆያችሁ? እንዴት አላችሁ? ዛሬ በሰራተኛ አደይ ድራማ ተመልሰናል ማለት ነው። በባለፈው ክፍል ዴቭና ፍቅር በምግብ መበከል እንደታመሙ እናም ደግሞ ምግብ የምትሰራ አደይ ስለሆነች ምግቡም የበከለችው አደይ ናት በሚል አሸናፊም ማለትም ጥበቃውም የአደይ ዘመድ ስለሆነ ከአደይ ጋር ተመካክሮ
ነው አብረው ያደረጉት በሚል ሰበብ ቀድማ አሸናፊን አግኝታው የፍቅር እናት ከቤት እንዳባረረችው የሰራበትን ብር ሳሰጠው እግዚአብሔር ይክፈልህ እንግዲህ ብላ ከቤት እንዳስወጣችው አይተን ነበረ። አዴም አንቺ ነሽ ይሄን ያደረግሽው፣ ምክንያቱም ቤዛ ምግብ ሰርታ አታውቅም እና አንቺ ነሽ ያደረግሽው ብላ ስትወቅሳት ነበረና ድራማው ያለቀው ቤዛን መንገድ ላይ ዳይመንድ እየመታት እውነቱን አውጪ፣ እውነቱን ካላወጣሽ እያንዳንዱ የሰውነት ክፍልሽን እየቆራረጥኩ ነው ምገልሽ እና እውነቱን ተናገሪ ብሎ እያዳፋት ሲወስዳት ልታመልጠው ስትሞክር ተጋግጣ እና ከዛ ይዟት የፍቅር እናት ታገኛቸዋለች ማለት ነው። ምን እያደረክ ነው? ምንስ እያደረካት ነው? ልጅቷ ምን አድርጊ ነው ምትላት ብላ ትጠይቃቸዋለች ማለት ነው። የፍቅር እናት ማለት በሁለት ወገን ሳሰማ በአንድ ወገን ብቻ ሰምታ እውነታውን ከአንድ ወገን የምታረጋግጥ እውነትን ሳይሆን ሰውን የነገራትን ነገር የምትሰማ ሰው ናት። ቤዛም ይሄን ድክመቷን በመጠቀም እነዚህ የአዴ ዘመዶች ናቸው። አዴ የሰራችውን ስራ ሸፍኝ ብለው እየመቱኝ ነው፣ ምግብ የበከልኩት እኔ ነኝ በይ እያሉኝ ነው፣ እማዬ እባክሽ አድኝኝ ከነዚህ ሰዎች ሊገሉኝ ነው ትላታለች ማለት ነው። እናትየውም ሂዱ ካጠገቤ ዞር በሉ፣ እነሱ ሊነግሯትም ቢሞክሩ አይ እሷ ናት የመረዘችው አዴ እንደዚህ ልታደርግ አትችልም ቢሏትም የአዴ ዘመዶች ናቸው ውሸታሞች ናቸው ብላ ስላመነች መጀመሪያውን ቤዛ ያለቻትን ነገር በመስማት ሂዱ ተመለሱ ብላ ቤዛን ይዛ ወደ ቤት ተመለሰች ማለት ነው። ፍቅርም ቤዛ በመምጣቷ በጣም ተናዳ ለምንድን ነው ልትገለኝ የሞከረችው ልጅ ከአዴ ጋር ተመካክራ ያደረገችው እሷ ናት፣ ለምንድን ነው መልሰሽ ያመጣሻት ምናምን ነገር ትላታለች ማለት ነው ለእናቷ። እናትየውም አይ ቤዛ ምንም የምታውቀው ነገር የለም፣ ምንም ማውቀው ነገር የለም ብላኛለች ብላ ትላታለች ማለት ነው። በዚህ መሀል ሩታና ሮማን አሼን ሊፈልጉ ወጥተው ነበረ። ፈልገው ይኖራል ብለው የገመቱትን ቦታ ሁሉ ቼክ አድርገው ሊያገኙት አልቻሉም ማለት ነው። ሩታም አዴ ከዴቭ ጋር መሆኗ ውስጧ ጥላቻ ስላለባት ለአዴ ጥሩ ስሜት የላትም እና ያደረገችው አዴ ናት። እናም አሸናፊ ደግሞ ይሄን ያውቃል። ይህም እውነቱን እንዳይናገር አሸናፊን አሳፍናው ነው የሚሆነው። ያለበት አዴ ናት የምታውቀው እና አዴን እናወጣጣት ብላ ስትላት ሮማን እህቴ አዴ እኔ ያውቃታለሁ፣ እንደዚህ የምታደርግ ሰው አይደለችም፣ አዴ እንደዚህ አይነት ባህሪ የላትም፣ ስለ አዴ መጥፎ ነገር አትናገሪ፣ ከዚህ በኋላ መጥፎ ነገር የምትናገሪ ከሆነ እንደውም ከኔ ጋር ትጣያለሽ ብላ ትላታለች ማለት ነው። ሩታም እንትን ሳታምን ወደ ቤት ተመለሰች እና አዴና ዴቭ አብረው ቁጭ ብለው እያወሩ ነበረ። እውነታውን እኔ ያውቃለሁ፣ ይህን አንቺ እንዳላደረግሽ እኔ ያውቃለሁኝ፣ እኔ ካመንኩሽ ደግሞ ስለማንም አትጨነቂ ብሎ ዴቭ እያጽናናት እያለ ሩታ መጣችና አንቃት። እንግዲህ አሼን የት ነው የወሰድሽው? የት ነው የደበቅሽው? እውነታውን ተናገሪ፣ አሼ ያለበትን አንቺ ነሽ ምታቂው ትላታለች ማለት ነው። አሹ ጠፋ? የት ሄደ ታዲያ? እሱ ትልቅ ሰው አይደል? የሆነ ቦታ ይሆናል። ለሊጋ ቼክ አድርገሻል ምናምን ብላ በቅንነት ስትጠይቃት እሷ ደግሞ ተመናቅራ አንቺ ነሽ የደበቅሽው፣ አንቺ ነሽ ያስጠፋሽው ምናምን ብላ ትላታለች ማለት ነው። ዴቭም በጣም በመቆጣት ዞር በይ፣ አሁን ከፊታችን ዞር በይ፣ ግቢ ምናምን ብሎ እንድትገባ አደረጋት ማለት ነው። የፍቅር እናት መጣችና አዴን በጥፊ መታ። እንግዲህ አንቺ ነሽ ያደረግሽው፣ ለምንድን ነው እንደዚህ እንትን መትይው? እንደ ልጄ እያመንኩሽ ብላ ትላታለች ማለት ነው። ዴቭም በጣም ስሜታዊ በመሆን እንዴት እንደዚህ ታደርጊያለሽ? እውነታውን ሳታረጋግጭ እነሱ የሚሉትን ነገር ብቻ ሰምተሽ እነሱ የሚሉትን ነገር አምነሽ እንዴት እንደዚህ ታደርጊያለሽ? ይላታል ማለት ነው። የፍቅር እናት ከዚህ በፊት ፍቅርን እየሰማቻት አልነበረም። ምክንያቱም ውሸታም ናት፣ የምትናገረው የምታደርገው ነገር ውሸት ነው ብላ ስለምታምንም ስለነበረም እየሰማቻት አልነበረም እና ያ ነገር እንደ ጥፋት አስባ ከዚህ በኋላ ጸጸት ይዟት ፍቅርን ለመስማት ፍቅር የምትላት ነገር እውነት ነው ብላ ስላመነች አዴን የማንቋሸሽን
አዴን አለመስማትና እሷን የምትለውን ነገር ውሸት ነው ብላ ማመን ጀምራለች ማለት ነው። ለሊና ባቡሬ ደግሞ ሳያስቡት ወደ መተሳሰብና ያው ከመተሳሰብ ቀጥሎ ያለው ፍቅር ነውና ወደዛ እያመሩ ይመስላል። ምክንያቱም ባቡሬ በህይወቱ በጣም የተጎዳ ሰው ነው። በአሁኑ ክፍል የተረዳ ነው እናቱ እሱን ለማሳደግ ብላ ብዙ ነገር እንደከፈለች በሰርግም አግብታ እንደነበረች መቼ ህይወቷ እንደተቀየረና በምን አይነት ሁኔታዋ አኗኗሯ እንደተቀየረ እናም ደግሞ ከትዳሯ ወጥታ የቡና ቤት ሰራተኛ ሆና እሱን ለማሳደግ እንደተገደደች እና አሁን ላይ ደግሞ በትክክለኛ አእምሮዋ ወይም በትክክለኛ አስተሳሰቧ ላይ አለመሆኗን ይነግራታል ማለት ነው። እና ስለ እናቱ ሲነግራት በጣም ስሜታዊ ሆኖ እንዳውም ስትጠይቀው ቤት ትቶ ወጥቶ ተከትለው መንገድ ላይ አግኝታው ነው ይቅርታ እንግዲህ መጠየቅ የሌለብኝን ነገር ጠየኩህ መሰለኝ እና አትነግረኝም ስትለው ነው እንግዲህ እናቴ እብድ ናት፣ ያበደችበትን ምክንያት እንደዚህ ነው፣ እኔ ለማሳደግ ብላ ከተለያዩ ሴቶች ጋር እየወጣች ብዙ መከራ አሳልፋለች ብሎ ይላታል ማለት ነው። እና እናትህን አታስተዋውቀኝም ስትለው እንግዲህ ሚስቴ ናት ብዬ ነው እንግዲህ ማስተዋወቅሽ ብሎ ቀልዶባት አለፈ ማለት ነው። ኪንጎና ቅምጥል እንግዲህ ወደ ፍቅራቸው እያጣጠፉ ነው፣ ለመጋባትም እያሰቡ አባቷን እንዴት እንደሚጠይቁ እየተነጋገሩ ነው ማለት ነው። ሌላው ደግሞ አዴ የነሱ ባህሪ መሸከም መቋቋም ስላልቻለች ከቤት ለመውጣት ስትወስን ዴቭም እኔም አብሬሽ እወጣለሁኝ አንቺ የሌለሽበት ቤት መኖር አልፈልግም ሲላት አብረን መኖር እኮ አንችልም ብዬሃለሁ፣ ሳንጋባ አንድ ቤት ውስጥ አንኖርም፣ እኔ አሁን ለሊ ጋር ሄዳለሁ እና እዛ ልታገኘኝ ትችላለህ ስትለው አይ እኔም እኮ አብረን እንኖር አላልኩሽ ለብቻሽ ቤት ልከራይልሽ ሲላት በቃ አሁን ለሊ ጋር ነው የምሄደው እንግዲህ እናወራለን ብላ ወደ ለሊ ጋር ሄዳለች ማለት ነው። ሌላው ደግሞ አሸናፊ ከቤት ወጥቶ ምን እንዳጋጠመው አይታወቅም፣ ምንም ማን እንደጎዳው አይታወቅም። እንግዲህ መንገድ ላይ ተዘርሮ አግኝተውታል ማለት ነው። እንግዲህ የልብ ምቱን ቼክ ሲያደርጉ እንደሌለ አይነት ነገር ተሰምቶታል ማለት ነው። ዳይመንድ እንግዲህ በነገው ክፍል ምን እንደሚፈጠር አናቅም። አብራችሁኝ ስለነበራችሁ ከልብ አመሰግናለሁ። ባባይ